ሰላም ነኝ ወንድም። ሰላም ነው። እቺን ጫማ ለዛሬ ማታ እንድትሰፋልኝ ነበር። እቺ እንኳን ትንሽ ጊዜ ትፈጃለች። ለዛሬ አይደርስም? እሺ በቃ አደርስልሻለሁ። አደራሺ ሰፍታ አስቀምጥልኝ። ከስራ ስመለስ መጥቼ ወስደዋለሁ። እሺ። እሺ ልጅ ባቢ ስራ እንዴት ነው? አረ በጣም ጸዴ ነው ሁሉ። ሰሞኑን እንደምልል ለበርግዷል። ዋናው ስለሆነ ልጅ አብታሞኛል እያልከኝ ነው? ባዩ አልኩት። በቃ ባቢ ሰላም ልበልኝ ነው። ጣውት የሚሄድበት ቦታ አለ እንዴ? የልትጂ ነው? አንድ አባት አሉና እሳቸውን ዛሬ ግዴታ መጠየቅ አለብኝ። ህሉ ግን ታውቂያለሽ ምን ያህል ባንቺ ልብ እንደምቀና? ደግሞ ምንድን የሚያስቀና? እንዳንቺ ሰው መርዳትና ሰው መውደድ የሚችል ልብ ቢኖረኝ ብዬ እመኛለሁ። እና ታዲያ እንደሱ ከሆነ አንዳንዴ ከኔ ጋር ለምን አትመጣም? አግኝቼ ነው። በጣም አሪፍ። እንደዛ ከሆነ ነገ ሲሄድ አብረን ትሄዳለህ። እስታይል በቃ አሳመንኩሽ እንዴ? ይቅርታ፣ ምን እያደረክ ነው? ምን አደረኩ የኔ ቆንጆ? ድጋሚ እንደዚህ እንዳታደርግ። የምትል ከሆነ ደግሞ ምን? እሱን ከምነግርህ ድጋሚ አድርገውና ሳደርገው አሳያለሁ። አይሻልም? እንዳልፈለግሽ ለማስመሰል አትሞክሪ። ውስጥሽ እንደፈለገ ያስታውቃል። ብፈልግ ማን ከለከለኝ? አሳ እንደሚያጠምድ አሳጥማጅ በሽርፍራፊ ሳንቲም ልታታለኝ ሞከርክ አይደል እንዴ? ግትር ሴት እወዳለሁ። ሴት ልጅ ከጉሊት ምትገዛ ድንች አይደለችም። እንዲወዳለሁ እንዲጠላለሁ ብለህ በጣም አማርጥ የምትገዛት። ምንድነው የሚያመጻድቅሽ? ማንም እያጨበጨበ ጉንበስ ቀና እያልሽ ከምትገዢ እኔ እንደ ንግስት ላኑርሽ ነው ያልኩት። ለጊዜው ማንም ባጨበጨበ ቁጥር የሚጠራኝ አገልጋይ መሆንን መርጫለሁ። ምክንያቱም አንተ ባጨበጨብክላት ቁጥር የምትመጣ የቤቱ ሻላ ለመሆን ስል። እመኚኝ፣ በዚህ 3 ቀን ውስጥ ራስሽ ትለምኛለሽ።